ሰላም የተፈጥሮ ሚስጥር የዩቲዩብ ቻናል ተከታታዮቻችን፣ በባለፈው ቪዲዮ ብዙ የሚያስገርም ነገር እንዳገኛችሁ ተስፋ አደርጋለሁ። ዛሬም በአንድ ቪዲዮ ተመልሼ መጥቻለሁ። እስከ መጨረሻው እንድትከታተሉኝ በአክብሮት ጠይቃለሁ። ዛሬ ስለ ውሻ አብዛኞቻችን ቤት ስላለ ስለምናውቀው አንዳንድ ሊያስገርሙ የሚችሉ ነገሮችን ይዤላችሁ መጥቻለሁ። ስለ ውሾች 5 ነገሮችን ይዤላችሁ መጥቻለሁ። ቪዲዮን ሰብስክራይብ፣ ላይክ፣ ሼር በማድረግ ብትጀምሩ ጋብዛችኋለሁ። የመጀመሪያው የማይታመን ብልሃት። ውሾች እስከ 250 ቃላት ወይም ምልክቶችን መረዳት ይችላሉ። ቦርደር ካልዲስ ያሉ ዝርያ ያላቸው ውሾች መቁጠርን እንዲሁም ደግሞ ትናንሽ ችግሮችን መፍታት ይችላሉ። ሁለተኛ ታማኝነት። ውሾች ለባለቤቶቻቸው ባላቸው ታማኝነት ይታወቃል። ብዙ ታሪኮች ውሾች ባለቤቶቻቸውን ለብዙ ዓመት ሲጠብቁ እንደሚቆዩ ያሳያል። ሶስተኛ ከፍተኛ የማሽተት ስሜት። ውሾች በማሽተት ይታወቃል። የውሾች አፍንጫ ከኛ ወይም ከሰው ልጆች ከ10,000 እስከ 100,000 እጥፍ ኃይለኛ ነው። ስለዚህ አደንዛዥ እጾችን፣ ቦምቦችን፣ የጠፉ ሰዎችን ማግኘት ይችላል። እንዲሁም ደግሞ እንደ ካንሰር እና የስኳር በሽታ ያሉ በሽታዎችን እንኳን ማግኘት ይችላል። አራተኛ ጠንካራ ስሜት። ውሾች ሰዎች ከማስተዋላቸው በፊት ስሜትን፣ የአየር ሁኔታ ለውጥን እንዲሁም አደጋዎችን ሊገነዘቡ ይችላል። አምስተኛ ስሜታዊ ግንኙነት። ውሾች የእርስዎን ፊት በማንበብ ስሜቶ ሊሰማቸውና በፍቅር ወይም በደስታ ምላሽ መስጠት ይችላል። ለዚህ ነው ብዙ ጊዜ የሰው ልጅ የቅርብ ጓደኛ ተብሎ የሚጠሩት። ውድ ተመልካቾቻችን ዛሬ አዲስ ነገር እንዳገኛችሁ ተስፋ አደርጋለሁ። በቀጣይ ደግሞ በሌላ ቪዲዮ ተመልሼ እመጣለሁ። ሰብስክራይብ፣ ሼር እና ላይክ ማድረግ እንዳይረሳ። መልካም ቆይታ።